الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد ودنا يتكبراتشو هذه فيديو تكتاتايوች ስለ ሻዕባን ከረሱል አለይሂ ሰላቱ ወሰላም ካሏቸው ሐዲሶች አሁን የምንመለከተው ወይም የዛሬ ቆይታችን አምስተኛው ሐዲስ ነው። እሱም አን አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ አን ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱል አንስቶ ምን ይላሉ? ቃለ ኢነላሃ ለየጠሊዑ ፊ ለይለቲ ኒስፊ ሚን ሻዕባን አላህ ከሻዕባን የመሐለኛው ወይም ደግሞ 15ኛው ሌሊት ላይ ይመለከታል አሉ ረሱል አለይሂ ሰላቱ ወሰላም። ከዛም ተመልክቶ ሲያበቃ ምን ያደርጋል? ፈየግፍሩ ሊጀሚዕ ኸልቂ ለመላው ፍጡሮቹ ምህረት አደርጋል ይቅር ይላል ማለት ነው። ኢላ ሊሙሽሪክን አው ሙሻሂድ በአላህ ላይ ላጋራና ወይም ደግሞ ለተጣላ ሰው ሲቀር ማለት ነው። ሽርክ ያለበትን ሰው ይቅር አይልም። የተጣሉ በዱንያ ጥቅም ተጣልቶ ሳይታረቁ የቀሩ ሰዎችን ይቅር አይልም ማለት ነው። እብን ማጃህ የዘገቡት ዘገባ ነው። ሐዲሱ በራሱ ችግር ያለው ቢሆንም ሌላ ማጠናከሪያዎች ስላሉት ረሱል አለይሂ ሰላቱ ወሰላም በተደጋጋሚ የጠቀሷቸው አሉ። 13 እና 14 15ን መጾም እንደሚበረታታው ሁሉ ከዛ በፊትም ጀምሮ ለጾመ ሙሉውንም መጾም እንደሚበረታታ ሁሉ በጣም ሐዲሱ ምህረት የሚገኝበትን ቀን የሚያመላክተን ነው። 15ኛው ቀን ላይ ምህረት ለማግኘት ሽርክን መተው አለብን። ከተጣላን በዱንያ ጥቅማችን ለአላህ ብለን አውፍ መባባል አለብን። ይሄንን ለማስታወስ ያህል ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።